ሰላምና ጤና በያላችሁበት ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ላይ መንታ መንገድ የተሰኘ የቤተሰብ ተከታታይ ድራማ ላይ በመጨረሻ ሴቪ ላይ የተደበቀችው ሚስጥር አባት እንዳላትና ለንብረት ብሎ ጂሃን እንዳገባ ታወቀች። መሊክ ከጂሃን እንዳረገዘች በመጨረሻም አወቀች የሚለውንና ሴቪ ላይ እናቷን ለመግደል ሙከራ አደረገች፣ እንዲሁም ሳሚትን በመጨረሻም ጂሃን እንደታወቀበት ገባው፣ እንዲሁም ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ ቀርብ ያለው ተመልካቾች፣ በቅድሚያም ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ወደ ዛሬ ትዕይንት የምናልፍ ይሆናል። በድራማው ላይ ማን ይመቻችኋል? ሀሳባችሁን ኮሜንት ስፍራው ላይ አስቀምጡን። ወደ ትዕይንቱ አለፍኩም። ተመልካቾች፣ በዛሬው ትዕይንታችን ላይ መንታ መንገድን ይዘን ቀርበናል። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። አጓጊው ትዕይንት ጀመረ። ወይዘሮ ኒሃያት ሴቪ ላይን በአሳዳጅ እየፈለገቻት ትገኛለች። ይህም ደግሞ እሷ የተደበቀችውን ሚስጥር ልትነግራት ነው። አባቷ ሌላ ሰው እንደሆነና ጭራሽ እናቷም እንዳልሆነች ህክመት በሌላ በኩል ሳሚትም ሊጠቀምባት እንደሆነም ይህን ሁላ ነገር ልትናገር ነው። ይህንን ሁላ ነገር ልትናገር የፈለገችበት ዋና ምክንያትም ደግሞ ሳሚት ከቤት ውስጥ ስላባረራቸው ሱምሩም ወደ ውጭ ስለተጣለች ነው። ስለዚህ እቃ እየገዛች እየመሰለች ኒሃያት ሴቪ ላይን ትከታተላታለች። በመጨረሻ ሴቪ ላይ ራሷ ኒሃያትን አይታት እንድታውቃት ስትል ነበር ይህንን እያደረገች የነበረችው። ሴቪ ላይ በማለት ትጠራታለች። ኒሃያት እንዴት ነሽ? ደህና ነሽ ወይ ልጄ? አማን ነው ወይ? ሁሉ ሰላም? በማለት እርስ በርሳቸው ሰላምታን ከተቀራረቡ በኋላ ልጄ፣ እኛ ከዛ ቤት ከወጣን በኋላ አንቺን አይቼሽ አላውቅም፣ ግን እኔ ከዛ ቤት ከወጣሁ በኋላ ለአንቺ ሰላም በጣም ተጨነቅኩኝ። እናም ደግሞ እውነታውን አታውቂም አንቺ፣ ስለዚህ እንድታውቂ ፈለግኩኝ። ሴቪ ላይ በቃ የተደበቅሽው እውነት እንዳለ ልነግርሽ እፈልጋለሁ። ስለ ትክክለኛ ቤተሰቦችሽ ማወቅ አለብሽ። ሴቪ ላይ በጣም ደነገጠች። ምን ስትል ጠየቀቻት። ህክመት እናትሽ አይደለችም ሴቪ ላይ፣ እሷ አንቺን የተጠቀመችብሽ ነው። እሷ አንቺን እንደ ዕቃ ብቻ ነው ያዘችሽ። ስለ ሁሉ ሚስጥር እነግርሻለሁ፣ አዳምጪኝ በማለት ጀመረችላት። ትክክለኛ እናትሽ ህክመት አይደለችም። አባትሽ እስካሁን ድረስ በሕይወት አለ፣ እናም አልሞተም። ያንቺ አባት እጅግ በጣም ትልቅ የተወደደና ትልቅ ንብረት አለው፣ ሁሉም ሰው የሚፈልገው ልክ እንደ ሳሚት አይነት ሰው። በዛ ምክንያት አንቺ ከልጁ ጋር እንድትጋቢ አድርጎሻል፣ ከጂሃን ጋር። በመጨረሻም ንብረትነቱን ይወርሳሉ፣ ሁሉም ይወርሳሉ። ህክመትም ትክክለኛ እናትሽ ስላልሆነች ንብረቱን መውረስ ስለማትችል እና አንቺ እውነታውን ስታውቂ ልታያት እንደምትችል ስላሰበች ለወንድሟ ልጅ አሳልባ ሰጠችሽ። በህይወትሽ ቆምረዋል፣ ተጫውተዋል በማለት ሁሉንም ነገር ነገረቻት። ሴቪ ላይ ሁሉንም ነገር አሰላሰለች፣ እናም አለቀሰች። ከዓይኖቿ እንባ መውጣት ጀመሩ። ኑህና መሊክ እርስ በርሳቸው ተጣልተዋል። የተጣሉበት ዋነኛ ምክንያት ደግሞ መሊክ ከጂሃን ጋር አብራ እንደሆነችና እንደተሳሳመች እንደተኛችም ነው ስላወቀ ነው። በዚህም ነገር እጅግ በጣም ተበሳጭቶ እንዴት ከጠላታችን ልጅ ጋር እንደዛ ታደርጊያለሽ? እንዴትም ትተኛለሽ አብረሹ? በማለት ይጨቀጭቃታል። በዚህም ሰዓት ላይ አንተም ከሴቪ ላይ ፍቅር እንደያዘ እኔም ይዞኝ ነው፣ በቃ አያገባህም በማለት ትነግረዋለች። ኑህ በጣም ይወቅሳታል። ሱምሩ ህይወቷን ደፋ ቀና ለማድረግ ስራ እየፈለገች ትገኛለች። እናም ስራው ወደሚገኝበት ወደ ምንጣፍ መሸጫ ቦታ በመሄድ ስራ ለመቀጠል ሙከራ ታደርጋለች። ሴቪ ላይ እጅግ በጣም በፍጥነት እየነዳች ወደ ቤት ውስጥ ትመጣለች። ጉንያሚን ይህን ሲመለከት ምን ያደረግሽ ነው? ልገጭ ነበር ቢላል፣ ግን እሷ ምንም ነገር አልሰማችውም። በፍጥነት ወደ ቤት ውስጥም በመግባት ህክመት የት ናት? ጥሯት በማለት ትጠራለች። ህክመት እኔ ውጭ ብዬሻለሁ፣ ዛሬ መውጣት ይኖርብሻል በማለት ወደዚያ ቤት ውስጥ ትገባለች። በመጨረሻም ወደ ኪሽን ውስጥ በመግባት ቢላዋ እንደምትፈልግ በመናገር ቢላዋውን ካነሳች በኋላ ቀጥታ ወደ ህክመት ጋር ይዛው ትሄዳለች። ህክመት ጉዷን አላወቀችም። ሴቶቹም ሆነ ጉንያሚን ሊያስቆማቸው ቢሞክሩም እንኳን ሴቪ ላይን የሚችላት አንድም ሰው አልነበረም በሰዓቱ። እናም በመጨረሻ ምን ሆነሽ ነው አንቺ ልጅ እንደዚህ የምትሆኙ በማለትም ትናገራታለች። ቢላዋውን ወዲያው ወደ ህክመት አንገት ላይ ትደቅነዋለች። እውነታውን ንገሪኝ፣ አንቺ እኔ እናት አይደለሽም፣ እናም የተጠቀምሽብኝ ነው። ለንብረቴ ስትይ ብቻ ነበር ያሳደግሽኝ አይደል? እውነት እንደዚህ አይደለም። አሁንም ቢሆን የኔ ልጅ ነሽ። ተመልከች፣ ሁሉንም ነገር አውቀሽ ነበር አይደል ያደረግሽው? ከጂሃን ጋር ያጋባሽኝ አውቀሽ ነበር አይደል? እገልሻለሁኝ። አላውቅም በማለት ህክመት ሁሉንም ነገር ተዋሻለች። ግና አንገቶቿ መድማት ሲጀምሩ ወዲያው ቢላዋውን ታወርደዋለች።
ስለዚህ ከኔን ያጋባሽን ከሻን ጋር ለወጥመድ ነበር። ስለዚህ ካሁን ደግሞ የሳሚት ተራ ነው፣ ሂጄ ማጣራት አለብኝ በማለት በፍጥነት ወደ ሳሚት ጋር መኪናዋን ይዛ ያንኑ ቢላዋ ሳትለቅ በፍጥነት ትሄዳለች። አንገቷ እየደማ የነበረውን ሂክመትም ወዲያው የቤቶቹ ሰራተኛ ድጋፍ ያደርጉላታል። እናም ወዲያው ሕክምናም ዜቪ ላይ ቢላዋን እንደያዘችው ወዲያው በፍጥነት ወደዛ ክፍል ውስጥ ትገባለች። እናም ከገባች በኋላ ሳሚት አንገት ላይ በመደቀንም ቢላዋውን እሱ ላይ ታነጣጠርበታለች። ጂሃን ይህ ነገር ስለተነገረው ወዲያው በፍጥነት ሴቪ ላይ ወዳለችበት ቦታ ይሄዳል። ወዲያውም በዚህ ሰዓት ላይ ሴቪ ላይም ሳሚትን ማስጠንቀቅ ትጀምራለች። አንድ ነገር የምታደርግ ከሆነ የአባቴ ንብረት ከኔ ላይ ለመውሰድ የምትሞክር ከሆነምና በዛ ነገር መጠቀም የምትፈልግ ከሆነ የእውነት ላለውኝ እኔ መጀመሪያ የምገለጸው እኔ ነኝ። እንደ ዛሬው ዝቼ በሜዳ አይሆንም። ተመልከት፣ እኔ አሁን ያወቁት እውነታውን፣ ከዚህ በኋላ ግን እንደዚህ አይነት ነገር እኔ ላይ የምታስብ ከሆነ አለቀም በማለት ትነግሯለች። ቢላዋውን እንድትለቅ ጂሃን ያደርጋታል። ጂሃን ምን መጨረሻ ካመጣ በኋላ እሷን ይዛትና እንድትረጋጋ ያደርጋል። እውነታውም እንዳወቀች ይገባዋል። ሴቪ ላይ በጣም ታለቅሳለች። እናም ማንም እንደሌላት ትነግረዋለች። እሱም እውነታውን አሁን ገና እንዳወቀው በመሆን ከእሷ ጋር አብሯ እሷን ለማረጋጋት ሙከራ ያደርጋል። ታዚም ቤት የምትገኘው መሊክ ምግቦችን እየሰራችና እያዘጋጀች ባለችበት ሰዓት ላይ ባላሰበችው ሁኔታ ያጥወለውላታል። እናም በዚህ ሰዓት ላይ ያጥወለውላት ዝም ብሎ አለመሆኑንና ይህም ሌላ ነገር መሆኑን ስለጠረጠረች ወደ ሽንት ቤት ትሄዳለች። እናም ይህ ነገር እርግዝና ሊሆን ይችላል በማለትም በጣም ትፈራለች። ወዲያውም በምትችለው አቅም ራሷን ካረጋጋች በኋላ በፍጥነት ወደ ፋርማሲ ለመሄድ ሙከራ ታደርጋለች። መሊክም ወደ ፋርማሲ ታመራለች። ወደ ፋርማሲም ከሄደች በኋላ የሚያስፈልጋትን መመርመሪያ መንገዶች ይዛ ትሄዳለች። የቤቷ ትንሽ ልጅ ሀሪካ ነበረች። ሀሪካ ቤት ውስጥ እየተንቀሳቀሰች ባለችበት ሰዓት ላይ ህክመትን ምን እያደረግሽ ነው ያለሽው በማለት ትጠይቃታለች። ሰራተኞችን መቆጣት እንደሌለባት ለህክመት ማስጠንቀቂያ ለመስጠት ስትሞክር ህክመትም እየሳቀች ሀሪካን ትወረውራታለች። ሀሪካ ገና ለመጀመሪያ ጊዜ በህክመት ጭቆና ደረሰባት። ይህም ነገር በጣም ያናዳታል። ሴቪ ላይና ጂሃን እርስ በርሳቸው ለማውራት ሙከራ ያደርጋሉ። እናም እርስ በርሳቸው በመሆን ስለ ሁሉም ነገር ያወራሉ። ሴቪ ላይም ህይወቷን ያበላሹባት ለራሳቸው ጥቅም እንደሆነና ማንም የሚያስብላትና የሚፈልጋት ሰው እንደሌለ ትነግረዋለች። በሌላ በኩል እርግዝናዋን እየተመለከተች የነበረችው መሊክ አለች። በመጨረሻም የእርግዝናውን ውጤት ስትመለከት እንዳረገዘች ይገባታል። እናም በዚህ ነገር በጣም ተደናግጣ ዳግመኛ በሌላኛውን ብትሞክረውም እንኳ ውጤቱ ምንም አልተቀየረም ነበር። በዚህም ነገር እጅግ በጣም ታለቅሳለች፣ ትንሰቀሰቃለች። እየተፈጠረ ያለው ነገር ወዲያው ያስደነግጣታል። እናም መሊክ በሌላ በኩል ካለችበት ቦታም በፍጥነት ወደ ውጭ ትወጣለች። ሰራተኛዋ ብቻ ነበረች የተመለከተቻት። የሆነ ነገር እንዳለ ግራ ገብቷት ነበር። ጂሃን በጣም ተናዷል። ምክንያቱም ሴቪ ላይ ከእጁ ልትወጣ እንደሆነ ገብቶታል። ስለዚህ የአባቱን ሀብት ማስመለስ እንደማይችል አስቧል። መሊክ ደግሞ አርግዛለች። ይህ ሁላ ነገር ደግሞ ጂሃን ሲያውቅ ምን ያደርገዋል? ከኖህ ጋር ለብቻው ጊዜ እያሳለፈ ያለው ተሲን አለ። አብረው ለብቻቸው ጊዜ እያሳለፉ ነው። ስለ ቀጣዩ እቅዳቸው እየነገረው ይገኛል። በሌላ በኩል በራፋቸው በድንገት ብርጌድ ተደርጎ ይገባል። ታንኳኳለች። የእንኳኳች የነበረችው ኒሃት ወዳለችበት ቦታ ህክመት መታ ነበር። ህክመት በዚህ ነገር እጅግ በጣም የተበሳጨችው ሁሉን ሚስጥር አሳልፋ የተናገረችባት ኒሃያት እንደሆነች አውቃ ነበር። ወደ ኒሃያትን ጋር ከሄደች በኋላ ኒሃያትን ታስፈራራታለች። ምን ልታደርጊን የመጣሽው? ምንስ ልትይኝ ነው? እስኪ ንገሪኝ፣ ምን ፈልገሽ እንደመጣሽ ተናገሪ ስትል ትጠይቃታለች። በዚህም ሰዓት ላይ ተመልከች፣ አንቺ ሴትዮ የነን ህይወት ለሴቪ ላይ እውነታውን ስለነገርሻት መበጥበጥ የምትመስሉሽ ከሆነ በጣም ተሳስተሻል፣ ግን ከዚህ በኋላ አለቅሽም በማለት ህክመት ቀጣይ እርምጃዋ እንደምትነግራትና ከዚህ የባስ ነገር እንደምታደርግ ነግራት ካለችበት ቦታ ትወጣለች። ወዲያውም እየወጣች ባለችበት ሰዓት ላይ ኒሃት ያለችበትን ቤት መስተዋቱን ሰብራው ህክመት ወዲያው በፍጥነት ከዛ ቦታ ጠፋለች። ተመልካቾች ከዚህ በኋላ አስደንጋጭና አጓጊ ትዕይንት ምን ይሆናል የሚለውን አብረን የምንከታተል ነው። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ቀጣይ ክፍሎችን እንዲለቀቁ መጠየቅ ትችላላችሁ። ሀሳባችሁን ኮመንት ስፍራው ላይ አስቀምጡልኝ። ቀጣይ ክፍል ፓርት 2 እያላችሁ ካስቀምጣችሁልኝ ዛሬ ነው የሚለቀቅ ይሆናል። አመሰግናለሁ።